ለማላቅ ነው መሰለኝ ምንም ፈርቻ አላውቅም። ኤልሻንዬ አሁን ለምሳሌ አይበለውና ከአሴር ጋር ብትለያዩ ሌላው እንዳግብተሽ መኖር የምትችይ ይመስልሻል እንዴ? ፋኖሴ ግድ አይደል እንዴ? መቼስ እሷ አላገባኝም ብዬ ቆሜ አልቀርም አይደል? ሀንዬ ፍቅር ውስጥ እኮ ምርጫ ሊኖርሽ አይገባም። እንዴት? ይኸውልሽ ሀንዬ ፍቅር የስሜት ጉዳይ እንጂ የስሌት ጉዳይ አይደለም። እሱ ቢሄድም ሌላው እንዳገባለሁ ብለሽ የምታስቢ ከሆነ ስሜትሽ ትክክል አይደለም ማለት ነው። ስሜት ደግሞ በልክ ይሆናል እንዴ? የአንቺ ስሜት ግን የሚመስለው እንደዛ ነው ሀንዬ። ፍቅር እኮ መቼም ቢሆን ምርጫ አይኖረውም። እሺ እና እኔ ምን ማድረግ ነው ያለብኝ? ምንድን ነው የምታወሪው? ወንድምሽ ላይ ለምንድን ነው የምታሟርችበት? ምን ችግር አለው ማየ? ያን ያክል እኮ አልጎዳውም። ኧረ እንደሱ አይባልም እማዬ። ግን ለምን የድንብላል ነገር ቶሎ አያልቅም? ምኑ ነው የሚያልቀው? በቃ ተያት ነጻ ትውጣ። ወርቁ ሳንዬ፣ ወርቁን እኮ ድንብላል አልያዘችውም አይደል እንዴ? እሷ ባትወስደውም ወንድሟን ለመያዝ ያለን እድል እሷ ብቻ ነች። ቆይ ግን ወንድሟ እንደወሰደው አንቺ በምን እርግጠኛ ሆንሽ? ይህን ያህል ማሰብ የማልችል ሰው ነው የምመስላችሁ? ምን ማለት ነው ማየ? እዚህ ቤት ካለነው ሰዎች ውስጥ ስለ ወርቁ የምናውቀው እኔና የድንብላል ወንድም ብቻ ነን። ምን እንዴ? ቆይ እንዴት ነው እኛ ያላወቅነውን ነገር ስለ ወርቁ የድንብላል ወንድም ሊያውቅ ይቻላል? ከምነግርህ በላይ ራስህን ሆነሃል እኮ። ምን ላድርግ ብለሽ ነው? እኛ ካሰብነው ይልቅ እሱ ያሰበልን የተሻለ ይሆንና ያስገርመናል። ኤልያስ። አቤት አንዬ። እውነት ግን ረስተኸኛል? ምን አይነት ጥያቄ ነው አንዬ? ብረሳሽ ኖሮ ዛሬ እንገናኝልሽ ነበር። አይ እንደሱ ማለቴ ሳይሆን ለእኔ የነበረ ስሜት ጠፋዊ ለማለት ፈልጌ ነው። አንዬ እውነት ለመናገር ረስቼሻለሁ መሰለኝ ማለቴ እመተኛው እንቅልፍም የሰላም ነው፣ ስበላም የሚረብሽኝ ስሜት የለም። ይሄ ማለት ደግሞ ረስቼሻለሁ ማለት ነው አይደል? እኔ እንጃ እሱን እኔ በምን አውቃለሁ። ብቻ ሰላም ለእናንተ ይሁን። ወደ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንደተለመደው ስለምታደርጉልን ትብብር ሁሉ እጅግ በጣም እናመሰግናለን። በዛሬው የድራማው ክፍል እንግዲህ በጣም በሚያሳዝን ሁኔታ ሁላችንም የድንብላል ወንድም አይሰርቅም ብለን ተከራክረን ነበር። እሱ ግን በችግር ምክንያት እንግዲህ ወይዘሮ ሜላትን ወርቅ የሰረቀው እሱ እንደሆነ ታውቋለኝ። ያው እሱም ወርቁን በመስረቁ በጣም ተጸጽቷለኝ እና ሊመልስላት እያሰብ ነው። በምን ቀን እንደዚህ አይነት ነገር አሰብኩ ወይ ችግር ምናምን እያለ ብቻ በጣም እየተብሰከሰከ ነበር። እናም ወደ ኋላ ሲያስታውስ ከዕለታት አንድ ቀን ወይዘሮ ሜላት ውጭ ቆይታ መጣ ጓደኛዋን እንድትረዳትና ትብብሯን እንድታደርግላት ጠይቃት ነበር። እሷ ግን ያለሽን ወርቅ አስይዥኝና ገንዘብ ሰጥሻለሁ ብላት እንደነበረ ከዛም በጣም ተናዳ መጣ። ወርቁን እያወጣች እያለ በመሀል የድንብላል ወንድም ተኝቶ ነበርና ከተኛበት ነቅቶ ሲያተኝ ወርቁን እያየች ነበረ። እናም የሆነች በጣም ወዳት ጓደኛ የነበረች እሷ ግን እኔ ልብ ወዳጅ መስላኝ ብላ እንድትረዳች ጠይቃት ወርቁን ከሰጠሽን ካሳሽ በኋላ ነው ምረዳሽ ብላለችኝ። እሷ የልብ ወዳጅ ሳይሆን ገንዘብ ወዳጅ ነበረች ለካ ምናምን ብላ ችግሯን እያናገረችው እያለ በዛ መሀል እንግዲህ ወርቁን ከደበቀችበት ቦታ ያያለኝ። እሱም ይህንን ስላየ ከቤተሰቡም ሲሰደድ ምንም አይነት ገንዘብ ስላልነበረው እዚህም እህቱ ገንዘብ ስላልነበራት በዛ ተገፋፍቶ እንግዲህ ወይዘሮ ሜላትን ወርቅ ወስዶታል። እንግዲህ ወስዶ ምንም አላረገውም፣ ሽጦም አልተጠቀመበትም። ወስዶ ነው የያዘው ማለት ነው። በሌላ በኩል ረጅም ጊዜ ካጠፋበት ተመልሶ መጥቷል ኤልያስ ማለት ነው። እንግዲህ ኤልያስ ሀናን በማፍቀሩ በጣም እስከ ማበድ ድረስ የደረሰ ልጅ ነው። በጣም ብዙ ጉዳት ደርሶበታል በሀና የተነሳ። አሁን ላይ ግን ለአንድ እናቴ መኖር አለብኝ ብሎ ስላሰበ ስራ ፈልጎ አግኝቶ የራሱን ስራ ጀምሮ በጣም ደስ በሚል ሁኔታ ላይ ነው የሚገኘው ማለት ነው። እናም ከሀና ጋር ተቀጣጥረው ተገናኝተው ነበረ። እናም በቃ በጣም ተቀይረሃለኝ ስላለህበት ነገር በጣም ደስ ብሎኛል እያለችው ነበር። እና ግን ረስተኸኛል ወይ ስትለው ብረሳሽ እንዴት ላገኝሽ እፈልጋለሁ አርሰውሽ ማለት ግን በፍቅር ጉዳይ ግን እንደረሳት ነው የነገራት ማለት ነው። ምንም አይነት ውስጤ ስተኛም ሆኖ ስነሳ አንቺን እያሰብኩ የሚረብሽ ስሜት አይሰማኝም እና አሁን ላይ የምትታየኝ እናቴ ብቻ ናት። ከዚህ በፊትም እሷን ማሰብ ነበረብኝ ብሎ ባደረገው ነገር እንደተጸጸተ ነገረችው። እናም እሷ ጆሮ መርጣ ስለሄደች እንደከፈው እንደጠየቀችው እሱ ግን በጭራሽ ዛኔ
እንኳን አይደለም ጆሮን ያን የራሱ እዝራን ስትመርጭ ምንም አይነት ነገር መምረጥ እንደምትችይና እኔ ጣልቃ መግባት እንደማልፈልግ ባንቺ ህይወት ያንን የተማርኩት ብሎ ነገራት ማለት ነው። እናም በዚህ ምክንያት በጣም ደስ ብሏታል። ምክንያቱም እሷ ራሱ በጣም የተጎዳች ነበር እሱ ህይወት በመሰቃቀሉ ሀና ራሱ ግራ ገብቷት ነበር እሷን ለመምረጥ። አሁን ላይ ግን በጣም ደስ የሚል ሁኔታ ላይ ይገኛል። ፋኖሴም በጣም አምሮባታል ማለት ነው። እንግዲህ ፋኖሴ ቤቱ ዛሬ ማን መጣ ብቻሽን ነው እንዲዋልሽው እያለ እየጠየቃት ነበር። አባባ ነው ላይ ማንን ደስ ይበለው ብዬ ነው ብቻዬን የምውለው። ሀና መታ ነበረ። ጓደኛዋም አብሯት የነበረው ልጅ መጥቶ እንደነበር ነገረቻት። ነገር ግን ሀና መታ ስላናገረቻት የእዝራ ማለት የጆሮና የሀና ጉዳይ ጥሩ ሁኔታ ላይ እንዳልሆነ ነው የነገረችው። እናም ሁኔታቸው በጣም እየከረረ ይሄዳል ስትለው እነሱ በራሳቸው ጊዜ ይታረቃሉ አታስብ ያላት። እሷ ግን አይመስለኝም፣ ቢያንስ አንተ ሁለታቸውንም አንድ ላይ አድርግና አነጋግራቸው፣ በጣም ሁኔታው ወደ ከፋ እየሄደ ነው፣ በዚሁ ከቀጠሉና አንዳቸው ካልተሸነፉ ሊለያዩ ይችላሉ ብላ መከረችው ማለት ነው። እናም አባባ ኖላዊ እንግዲህ የተቻላቸውን ያክል ሊያረጉ ነው ሁለታቸው። ምክንያቱም ሀናም ቢሆን ሀሳቧን ቀይራ ቤተሰቦች የራሳቸው ጉዳይ ብላ እሱን ለማግባት ምርጫዋን አላሳወቀች። እሱ ደግሞ እሺ ይሁን ቤተሰቦች ችግራቸው እስከሚያልፍ ድረስ ጠብቅሻለሁም አላላትም። ስለዚህ ሁለታቸውም በራሳቸው ሀሳብ ነው እየተጓዙ ያሉት። በዚህ ምክንያት ጠባቸው በመሀል እየከረረ ነው የሄደው። በዚህ ምክንያት ነው እንግዲህ ታስብ የነበረው ማለት ነው። እናም ሀና ወደ ቤት ስትመጣ እንደምትወጂዋለሽ ወይ ብላ ጠየቀቻተኝ። አዎ በወደውማ ነው አብሬ የሆንኩት፣ እንዴት ሳልወደው አብሬ ሆነዋለሁ ስትላተኝ፣ አብሮ መኖር መወደድ ማለት አይደለም፣ ምናልባትም ምርጫ ስናጣ አብረን ልንሆን እንችላለን አለቻት። እኔ አፍቅሬውና ወድጄው ነው ከሱ ጋር የሆንኩተኝ አለቻት ማለት ነው። እና ግን እስኪ እሱን አሁን ለምሳሌ እሱን ባጣ ምን ይሰማሻል እሱን ብታጭ ስትላት፣ በጭራሽ እኔ እሱን አጣለው ብዬ አስቤ ስለማላቅ ይህን ስሜት አስቤው አላቅም። ግን ምናልባት እሱን ብታጭ ሌላ ምታገቢ ይመስልሻል ወይ ስትላት፣ አዎ መቼም እሱ ካላገባኝ እሱ አላገባኝም ብዬ ቆሜ አልቀርም አዋገባለሁ ስትላት፣ ፍቅር እኮ ምርጫ የለውም። ስለዚህ አንቺ ከልብሽ አልወደድሽው ማለት ነው ሌላ የምትመርጭ ከሆነ እያለች እየመከረቻት ነበር ፋኖሴ። እናም ለጽንሱ ጥሩ ስለሆነ ውጭና አብረን እንቀሳቀስ ብላት እየተንቀሳቀሱ እያለ ከኋላ እየተከተላቸው ነበር ጆሮ። አንድ አጋጣሚ ፋኖሴ ዞር ስትል እየሮጠ ሄዶ ተደበቀ። እናም በዛ አይተው ስለነበረ ስልክ ደውይለትና እንደውም እሱ ሻይ ጋብዘን በዚህ በሰፈር አለቻተኝ። ሀናም አልደውልም ብላ ነበር። ከዛ ግን መጨረሻ ላይ ስትደውል ስልክ አነሳም። ከዛም እየተከታተለን እንደሆነ ነገረቻት ማለት ነው። ሀናም ወደ ቤት መሄድ አለብኝ እና አንቺን ወደ ቤት አድርሰሽ ወደ ማየ ብቻዋን ስለሆነች ወደ ቤት ሄዳለሁ ብላ ነገረቻትን። እቤት ስትሄድም ወይዘሮ ሜላት ብቻዋን እየተብሰከሰከች ነበር። ምክንያቱም ባለፈው ስራ ቀጥሻለሁ አስገባሻለሁ ያላት ሰውዬ እስካሁን በተደጋጋሚ እየደወለችለት ስልክ እየመለሰላት አይደለም። በዛም ምክንያት አውቆ ሆን ብሎ ነው እንደዚህ የሚያደርገው፣ መጫወቻ አረገኝ ያለች እየተበሳጨች ትገኛለች ማለት ነው። በሌላ በኩል ምናሴ በባለፈው ድጋሚ አንቺን ሳይሹ የተረበሽኩ ስለሆነ እዚህ እንዳትመጭ ብሎ ያባረራት ልጅ በተደጋጋሚ ስልክ እየደወለላት ነበረ። እሷ ግን አላነሳም ብላለች ተቀይማ ማለት ነው። እናም ሰላሚና ቤት መዋል ስለሰለቻተኝ እሱ ጋር እየሄደች ነበር። ጫማ ካልጠረኩ ብላ በጭራሽን እያለው አንቺ ማንንም ጫማ መጥረግ አልፈልግም ብሏት ነበር። እሷ ግን በግድ ብላ እየጠረገች እያለ በመሀል ላይ እኔ ጫማውን ጠርጋለሁ አጠርጊም ሲጣሉ ጓደኛው እያየቻቸው ነበር። ስለመጣሽ በጣም ደስ ብሎኛል፣ ይቅርታ አድርገሽልኛል ማለት ነው ሲላት፣ ይቅርታ አድርጌልሃለሁ ማለት አይደለም አለችው። እናም ሰላም ስለነበረች ብዙም አልቆየችም፣ ወዲያው ሄደች። ሰላሚና ምንህ ናት ብላ ጠየቀችው። ከዚህ በፊት ትምህርት ቤት አብረው ሲማሩ የነበረ ልጅ እንደሆነች እና ባለፈው ያስቀየምኳት ልጅ እሷ ናት ሲላተኝ ተከትላት ሄደች። እናም ተከትላት ሄደ። ያችኛዋ ያው ፍቅረኛዋ ስለመሰለ ሰላም እባላለሁ ብላ ተዋወቀቻት። እህቱ እንደሆነች አልነገረቻትም ነበር። ብዙ ካናገረቻት በኋላ መጨረሻ ላይ የምናሴ እህት ነኝ እንዳልኩሽ፣ እናም ከቻልሽ እንደውም ቆሞ ከሚቀር ተሎ አግብተሽ ወስጂልኝ እያለቻት ነበረ። ከዛ መጨረሻ ስልክ እንቀያየ ስትላት እኔ በቅርቡ የማበድ እቅድ ስለሌለኝ ስልክ አልቀይርሽም ብላ መጨረሻ ላይ እብድ ብላ ተሳድባ አይነት ነገር ሄደች ማለት ነው። በዚህም ተናዳ ነው ሰላም የተመለሰችው። እናም በሌላ በኩል
ድንብላል አሁንም እስር ቤት ናት። ምንም መፍትሄ አላገኘችም ማለት ነው። እናም ተምቹ ቀጥታ እሷን ለመጠየቅ ሄዶ ነበር። ባዶ እጅን ስለሄደ እንደውም ምግብ ተይዞ ነው እኮ የሚመጣው እያለችው ነበረ። እናም የወንድሟን ስልክ ተቀብሎ ወይም ደግሞ ቤተሰቦችን ለመደወል ፈልጎ ነበር። ሀና ስልኩን ስለምታውቀው እሷ ትደውልልህ ስላለችው ቀጥታ ከሀና ጋር ተገናኝቶ ወደ ቤተሰቦቿ ስትደውል እንደሌለና እንደጠፋ ተመልሶም እንዳልመጣ ነገሯቸው እና በዚህ ምክንያት ተመልሶ ሂጄ ለሁሉንም ነገር ለድንብላል እናገራለሁ ብሎ ድንብላልም እንግዲህ ወንድሟ እንደጠፋ ነው ያወቀችው። ወርቁን እንደወሰደ ከወይዘሮ ሜላት ውጭ አላወቁም ማለት ነው። እስከ መጨረሻም ልጁ ስለጸጸተው ቀጥታ ወርቁን ይዞ ወደ ወይዘሮ ሜላት ቤት ነበር የሄደው። እናም ይቅርታ አድርጊልኝ ብሎ እግሯ ስር ተደፋ። እሷ ግን ወርቅ መልስልኝና ከዛ በኋላ ነው ይቅርታ ማድረግልህ ስትለው ወርቁን ሊመልስ ሲፈልግ ተሰርቆ ነው መሰል ከተተበት ከኪሱም ሊያገኘው አልቻለም። በዚህ ምክንያት እንግዲህ ወይዘሮ ሜላት እያበደች ትገኛለች። ምክንያቱም ለእኔ ወርቅ ምን ማለት እንደሆነ አልገባህም እያለች እያበደች ነው። በዚህ ምክንያት እንግዲህ ከባድ ችግር ውስጥ ገብቷል። ግን ደግሞ ድንብላል የእሷ ምንም አይነት ተጠያቂነት ስለሌለባት በእሱ ኃጢአት እሷ ዋጋ ስለማከፍል ትፈታለች ብለን እናስባለን።